ዛሬ የኔ ተራ ነው። ባለቤቴ ይመጣል። ሳምንት አንዴ ደግሞ ክፍሌን በደንብ አድርጌ ያጸዳለሁ። ሰራተኛም ቢኖረኝ ፍራሼ ምንም አይነት ቆሻሻ እንዲኖር አልፈልግም። መጀመሪያ በብሩሽ እንደዚህ አድርጌ ቆሻሻውንና አቧራውን ጸጉሩን አራግፋለሁ። አልኮል ደግሞ በደንብ አድርጎ ነው የፍራሻችንን ቆሻሻ የሚያስለቅቀው። ይሄ ፍራሽ ከገዛሁትኝ 2 አመቱ ነው። እንደዚህ አይነት ቆሻሻዎች ሲኖሩ በአልኮል ነው ማጸዳው። ቆሻሻውን በደንብ ነው የሚያስለቅቀው። ቤታችሁ ሞክሩት። ትንሽ ኦሞ አድርጌ ደግሞ የፈላ ውሃና ቀዝቃዛ ጨምሬበት አቀዘቅዘዋለሁ። ለፍራሼ የተዘጋጀ የራሱ የሆነ ፎጣ አለው። በሱ በደንብ አድርጌ ቆሻሻው ቦታውን እየለየው ወላውላለሁ። ልጆች ጡጦ ስለሚይዙ የተለያየ ነገር ስለሚያፈሱ እንደዚህ አድርጌ ነው ማጸዳው። አንሶላ ስለሚለብስ የሚቆሽሽ አይመስለንም፣ ነገር ግን በደንብ ነው የሚቆሽሸው። ራስጌያችንን ደግሞ በደንብ አቧራ ስላለው እንደዚህ አድርጌ ነው ማጸዳው። ብዙ ሰው ራስጌውን አያጸዳም አቧራ የለውም ብሎ ስለሚያስብ፣ አልጋዬ ደግሞ ነጭ ስለሆነ እንደዚህ በጂፍ ቆንጆ አድርጌ አጸዳዋለሁ። የልጅ ቤት ታውቃላችሁ ምን ያህል እንደሚቆሽ። ግዳ ሁሉ አልቀረኝም። ዛሬ መኝታ ቤት ላይ ነው የተነሳውበት። ከማታውቁት ጸባዬ ምግብ መስራት ብቻ አይደለም ማጽዳትን በጣም ነው የምወደው። ግዳዬ እንደዚህ አድርጌ ካጸዳው በኋላ ደግሞ በንጹህ ውሃ መልሼ ፍራሹን አጸዳዋለሁ። ፍራሽ ስታጸዱ ውሃ እንዳይበዛበት እየተጠነቀቃችሁ በደንብ ጨመቅ እያደረጋችሁ ነው ማጽዳት ያለባችሁ። በቂ ንፋስና አየር ደግሞ ማግኘት አለበት። ፍራሽን በዚህ መልኩ ስለማጸዳው 2 አመት ሙሉ አዲስ የተገዛ እንደሆነ ነው የቆየው። የመኝታ ቤት እቃችሁና ደግሞ የሳሎኑም የኪችናችሁም የቶሌታችሁም ነጭ ከሆነ ብዙ ጊዜ መጠቀም ያለባችሁ ጂፍ ነው። ጂፍ ከቤታችሁ መጥፋት የለበትም። እንደዚህ አይነት ድሬሲንጎች የተለያዩ ነገሮች ሲኖራችሁ በጂፍ ብታጸዱት በደንብ አድርጎ ቆሻሻውን ያላቀቃል። ከዚህ ሲለኝ ደግሞ ማስኬን ረስቼ የነበረ ኔስካፌ በሎሚ እንደዚህ ፊቴን ተቀባው ድሬሲንጉን ማጽዳት ጀምር። የወጣውን ቆሻሻ እዩት። በጂፉ እንደዚህ ካሸሁት በኋላ በንጹህ ውሃ እየደጋገምኩ አጸዳዋለሁ። ብዙ ጉልበት ሳልጠቀም በዚህ መልኩ በቀላል ዘዴ ነው ማጸዳው። ቤታችሁ ውስጥ ያለው የትኛውም ነገር ከመነቸገ ጂፍ ተጠቀሙ። ሰራተኛ እያለሽ አንቺ ለምን እንደዚህ ታጸጃለሽ እንዳትሉኝ፣ ቤቱ ቀሪው ለኔ ነው። እንደዚህ አድርጌ ካጸዳው በኋላ ደግሞ መስታወቱንም በደንብ አድርጌ አጸዳውት። እንዳደለም 2-3 ሰራተኛ ብትቀጥሩ የልባችሁን አያደርሱ። ቤቴና ንብረቴ ደግሞ ለኔ ስለሆነ ቀሪው ራሴ ደግሞ ባጸዳው ደስተኛ ነው የሚያደርገኝ። እንደዚህ አድርጌ አንድ በአንድ አዋራቸው። ከዛ ወደ በረንዳ ወጣሁኝ። በሩ በጣም አቧራ ይዞ ስለነበረ በተደጋጋሚ አጽጄ ስላት እየረሳችሁ ይሁን አላማስተዋል ይሁን አላቅም፣ እንደዚህ ቆንጆ አድርጌ አጸዳሁኝ። በዋይፕስ የምታጸጁ ሞልቶ ተርፎሽ ነው እንዳትሉኝ። ልጄን አፉን ፊቱን መጠራረግበትን ዋይፕስ አልጥለውም፣ አጽድቼ እንደዚህ አስቀምጠዋለሁ። በማጸዳ ጊዜ እንደዚህ በቀላሉ በሮች የተለያዩ ድሬሲንጎችን አጸዳበታለሁ። ሪሳይክል እያረኩ ነው ዋይፕስ የምጠቀሙ። ከዛ በረንዳውን ጠረኩኝ። መኝታ ቤቱን ምን ልበላችሁ ማጽዳት በጣም ነው የሚያስደስተኝ። ስራ ሳይኖራችሁ የቤት እመቤት ሆናችሁ ሰራተኛ ስላላችሁ ብቻ የቤታችሁን ስራ ማሰሩ ሰዎች እንዴት እንደሚያስችላችሁ ንገሩኝ። ምንም ቢሆን ቤታችሁን ዞር ብሎ ማየት አለባችሁ። ረጅም ሰዓት ከመቀመጥ ያው ስንፍናና ስትረስ ነው የምታተርፉ። ስለዚህ ቤቱ የእናንተ ስለሆነ ቤታችሁን አጽዱ። ሌላ ስራውን እስከምሰራ ድረስ ፍራሼ ደግሞ ደረቀልኝ። ምንም አይነት ርጥበት እንደሌለው ካየሁ በኋላ አንሶላዬን አነጠፍኩኝ፣ ኮንፈርቴን ቀየርኩኝ። የልጄንም አልጋ እንደዛ። ትንሽ ቪዲዮ ረዝሟል፣ ግን እንደምትወዱት እርግጠኛ ነኝ። ቤቴን እንደዚህ ቆንጆ አድርጌ አጽድቼዋለሁ። እንዴት ቀለል እንዳለኝ። ከዛ ፊቴን የተቀባሁትኝ ማስክ ታጠብኩትኝ፣ በኩሬን አጫጫስኩ። አስባችሁታል ውሃ ባይኖር ኖሮ ምን ያህል እንደምንቆሽሽ። ከዛ ሻወሬን ገባሁኝ፣ በአከርፋሲ ሰውነቴን ታጠብኩኝ፣ በቡና ማስክ ደግሞ አሻውት። ከሻወር ስወጣ ሴንቴ ለሞይስቸራይዘር ፊቴን ተቀባሁትኝ፣ ምክንያቱም የቡና ማስክ ስለተጠቀምኩኝ ደረቅ ይላል። ቤቴንም አጽድቼ ራሴም ንጹህ ሆኜ ነው ባሌ የምጠብቀው። የተቻላችሁ መጠን የቤታችሁን ንጽህና ጠብቁ፣ ራሳችሁንም ተንከባከቡ፣ ራሳችሁን ውደዱ። ወንዶች ዝርክርክ ቢሆኑም ንጹህ ባይሆኑም ሚስታቸው ንጹህ የሆነች ባለሙያና ጽድት ያለች እንድትሆን ይፈልጋሉ። ስለዚህ እናንተም ራሳችሁን ጠብቁ። ሌላ ሴት አየብኝ ደርቦብኛል ብላችሁ ከማሰባችሁ በፊት ራሳችሁን በደንብ ተንከባከቡ። ቪዲዮ እንደምትወጡ እርግጠኛ ነኝ። አስተያየታችሁን እጠብቃለሁ። ባይ